ኤክስፖኔንሻል ፋንክሽን የምንላቸው ማንኛውም ኤፍ ኦፍ ኤክስ እኩል ይሆናል አንድ ቁጥር ርቢ ኤክስ ተብለው ሊገለጹ የሚችሉ ናቸው እና ቁጥሩን ኤ ብለው ኤፍ ኦፍ ኤክስ እኩል ይሆናል ኤ ርቢ ኤክስ ተብለው ሊገለጹ የሚችሉ ፋንክሽኖች በሙሉ ኤክስፖኔንሻል ፋንክሽንስ ይባላሉ እና እዚህ ጋር ይሄን ፋንክሽን ከሌሎች ከሊኒያር ወይም ከኳድራቲክ ጋር ስናነሳስረው ኤክስፖኔንሻል ፋንክሽን ላይ ያለው ኤክስ ያለው ፓወር ላይ ነው። ኤክሱ ከላይ ከሆነ እንደ ርቢ ከተጻፈ ኤክሱ ፋንክሽኑ ኤክስፖኔንሻል ፋንክሽን ይባላል ማለት ነው። ወይም ሊኒያር ወይም ደግሞ እስካሁን ካየናቸው ወይም ፖሊኖሚያል ቢሆን ኤክስ ተብሎ ይጻፍ እንደነበረው ኤክስ ስኩዌር ኤክስ ኪዩብ እያደረግን ፓወራችን እስካሁን ድረስ ቁጥር ነበር። ኤክስፖኔንሻል ፋንክሽን ላይ ግን ፓወሩ ራሱ ኤክስ ነው፣ ኤክስ ይሆናል ማለት ነው እና እዚህ ጋር በኤክስ ቦታ የፈለግነውን ቁጥር ማስገባት እንችላለን። ለምሳሌ አንድ ምሳሌ ብንወስድ የኤፍ ኦፍ ኤክስ ሊሆን የሚችል በቁጥር ብናይ ሁለት ርቢ ኤክስ ብለን ብንወስድ ለምሳሌ እና በኤክስ ቦታ የፈለግነውን ቁጥር ብንተካ መልስ እናገኝ እንደሆነ ወይም አንዲፋይ እንዲመጣ እንደሆነ ማየት እንችላለን ነው። ለምሳሌ በኤክስ ቦታ ኔጌቲቭ ቁጥር ብወስድ ኔጌቲቭ ዋን ባስገባ ቱሬስቱ ኔጌቲቭ ዋን ብል ቱሬስቱ ኔጌቲቭ ዋን ማለት ዋን ኦቨር ቱ ይሆንና ዋን ኦቨር ቱ ቁጥር ይሰጠኛል ማለት ነው። መልስ አገኘው። ዜሮ ባስገባ ቱሬስቱ ዜሮ ማንኛውም ቁጥር ሬስቱ ዜሮ አንድ ይሰጠኛል። እዚህ መልስ አገኘው ማለት ነው። አሁንም ሽርፍራፊ ቁጥር ደግሞ ሞክር ቱሬስቱ ዋን ኦቨር ቱ ብዬ ብል የሁለትን ስኩዌር ሩት እንደምፈለግ ይሆንና አሁንም ቁጥር አገኛለሁ ማለት ነው። መልስ ያለው ነገር አገኛለሁ። ፖዚቲቭ ቁጥርን በሞክር ይሄ ፖዚቲቭ ነው። ድፍን ፖዚቲቭ ቁጥር ለሞክረው ቱሬስቱ ዋን ብዬ ሁለትን ማግኘት ትችላለሁ። ብዙ አይነት ቁጥሮችን ሞክረን እንደዚህ በኤክስ ቦታ ሲገባ ችግር የሚፈጥር አንዲፋይንድ የሚያደርግብን አላገኘንም እና ስለዚህ ኤክስ ማንኛውም ቁጥር ሪል ቁጥር ሊሆን ይችላል ብለን እንላለን እና ይኸውም ዶሜናችን ኦል ሪል ነምበርስ ነው እንደማለት ነው። በኤክስ ቦታ የምንፈልገውን ማስገባት ከቻለ ዶሜናችን ኦል ሪል ነምበርስ ነው እንደማለት ነው እና ዶሜን ኦል ሪል ነምበርስ። በአንጻሩ በኤ ቦታ ልናስገባቸው የምንችላቸው ነገሮች የተወሰኑ ናቸው እና ለምሳሌ በኤ ቦታ ችግር ከሚፈጥሩ ብናይ ኤክስፖኔንሻል የምንለው ኤፍ ኦፍ ኤክስ እኩል ይሆናል ኤ ርቢ ኤክስ ነው ካለን እንዲሁም በኤክስ ቦታ የፈለግነውን ማስገባት እንችላለን ካለን ኤፍ ኦፍ ኤክስ እኩል ይሆናል ኔጌቲቭ ቱ ርቢ ኤክስ ስል ትንሽ ችግር ይፈጥርብኛል። ምክንያቱም እዚህ ጋር መጥቼ በኤክስ ቦታ ዋን ኦቨር ቱ ባስገባ ኤክስ ዋን ኦቨር ቱ ነው ብል አሁን ኤፍ ኦፍ ኤክስን ለማግኘት በኤክስ ቦታ ዋን ኦቨር ቱ ሳስገባ ኔጌቲቭ ቱ ሬስ ቱ ዋን ኦቨር ቱ ይሆናል እና ያ ማለት የኔጌቲቭ ቱን ስኩዌር ሩት እንደፈልግ እየጠየቀኝ ነው። ማንኛውም ቁጥር ደግሞ በራሱ ተባዝቶ ኔጌቲቭ አይሰጥም። የሚሰጠኝ ቁጥር ስለሌለ ይሄ መልስ የሌለው ነገር ይሰጠኛል ማለት ነው። ቢያንስ ሪል ነምበር አይደለም ነው። እንደዚህ መልስ የሌለው ቁጥር ስለሚሰጠኝ በኤ ቦታ ኔጌቲቮችን አላስገባም። ማስገባ ፖዚቲቮችን ብቻ ይሆናል ማለት ነው። ኤክስፖኔንሻል ፋንክሽኖች ምን አይነት አካሄድ እንዳላቸው ብናይ ወይም እንዴት እየጨመሩ ወይም እንዴት እየቀነሱ እንደሚሄድ ብናይ ለምሳሌ እሱን ለማየት ምሳሌ ብንወስድ ኤፍ ኦፍ ኤክስ እኩል ይሆናል ቱ ሬስ ቱ ኤክስ የሚለውን ብንወስድ
በሁለት ማባዛት መካፈል ስለሚቀልማ በሶስት ከማካፈል ስለሚቀል ቱ ሬይዝድ ኤክስ የሚለውን ምሳሌ ብንወስድ በኤክስ ቦታ ልዩ ልዩ ቁጥሮችን እያስገባን ኤፍ ኦፍ ኤክስ ወይም ዋይ እንዴት እንደሚቀየር እናያለን ማለት ነው። ያው ኤፍ ኦፍ ኤክስ ዋይ ማለት ስለሆነ ማለት ነው። እዚህ ጋር በኤክስ ቦታ የምናስገባቸው እዚህ ጋር ደግሞ በኤፍ ኦፍ ኤክስ ቦታ የሚወጡትን እናያለን እና ከኔጌቲቭ ቱ ጀምር እና እስከ ፖዚቲቭ ቱ ድረስ ብንሄድ በኤክስ ቦታ ለምናስገባው በኤክስ ቦታ ኔጌቲቭ ቱ ሳስገባ ሁለት ርቢ ኔጌቲቭ ሁለት ዋን ኦቨር ቱ ስኩዌር ዘቀበል ጥሩ ሳይሆን አይቀርም ቦታ ቀለም መቀየርም አይከፋም። በኤክስ ቦታ ኔጌቲቭ ሁለት ብናስገባ ኔጌቲቭ ሁለት ርቢ ቀጥታ ሁለት ርቢ ኔጌቲቭ ሁለት በኤክስ ቦታ ስለሆነ ኔጌቲቭ ሁለትን የምናስገባው ዋን ኦቨር ቱ ስኩዌር ሰጥና ዋን ኦቨር ፎር ይሆናል ማለት ነው። ቱ ታይምስ ቱ አራት ስለሆነ በኤክስ ቦታ ኔጌቲቭ አንድ ባስገባ ሁለት ርቢ ኔጌቲቭ አንድ ዋን ኦቨር ቱ ይሆናል። ዋን ኦቨር ቱ ነው። በኤክስ ቦታ ደግሞ ዜሮ ባስገባ ሁለት ርቢ ዜሮ እና ሁለት ርቢ ዜሮ ማንኛውም ቁጥር ርቢ ዜሮ አንድ ነው እና አንድ ይሰጠኛል። እዚህ ጋር መጥቼ ብጽፈው እዚህ አንድ ይሰጠኛል እና ከዋን ኦቨር ፎር ወደ ዋን ኦቨር ቱ ከዛ ወደ ዋን መጥቻለሁ ማለት ነው። እና አንድን ባስገባ ሁለት ርቢ አንድ ሁለትን ባስገባ ሁለት ርቢ ሁለት ጊዜ ሁለት ይሆንና አራት በኤክስ ቦታ ሶስትን ባስገባ ሁለት ርቢ ሶስት ጊዜ ሁለት ይሆንና ሁለት ጊዜ ሁለት አራት ጊዜ ሁለት ስምንት በኤክስ ቦታ አራትን ባስገባ ሁለት ርቢ አራት እና ሁለትን አራት ጊዜ በራሱ ሳባዛው ሁለት ጊዜ ሁለት አራት ጊዜ ሁለት ስምንት ጊዜ ሁለት 16 እያለ ይሄዳል እና በኤክስ ከአንድ ተነስቶ አራት እስከሚደርስ ድረስ ኤፍ ኦፍ ኤክስ ከሁለት ተነስቶ 16 ደርሷል እና በደንብ ነው የሚነሳው፣ በደንብ ነው የሚሄደው ማለት ነው። እና ለትንሽ ለውጥ በጣም ትልቅ ርዝመት ሄዶ እናገኘዋለን ኤፍ ኦፍ ኤክስ እና ይሄ ለኤክስፖኔንሻል ፋንክሽኖች አንዱ ለየት የሚያደርጋቸው ባህሪ ነው እና መለያቸው ነው። እዚህ ጋር ሲጨምር አይተናል። ከዋን ኦቨር ፎር ተነስቶ እስከ 16 ድረስ ሲጨምር አይተናል። ነገር ግን ኤፍ ኦፍ ኤክስ እኩል ይሆናል ዋን ኦቨር ቱ ርቢ ኤክስ ብዬ ብሰራ እና ኤክስ እና ኤፍ ኦፍ ኤክስን ብለይ ባወጣ ከዚህ ጋር እንዳደረግነው አሁን ደግሞ ሲቀንስ አየዋለሁ እና ምናልባት ይህን መስራት ከፈለግ ጥሩ ልምምድ ነው እና እንደዚህ ስናደርገው እዚህ ጋር ደግሞ ሲቀንስ እናያለን እና ለትንሽ ለውጥ ኤክስ ምንም ያህል ሳይቀየር ዋይ ግን በጣም ተቀይሮ እናያለን እና የኤክስ ምንም ያህል ሳይቀየሩ ዋይ ያን ያህል መቀየር የኤክስፖኔንሻል ፋንክሽኖች መለያ ባህሪያቸው ነው እና ሊጨምርም ይችላል ሊቀንስም ይችላል። ነገር ግን ለትንሽ ኤክስ ለውጥ ትልቅ የኤፍ ኦፍ ኤክስ ለውጥ ማለት የኤክስፖኔንሻል ባህሪዎች መለያቸው ነው እና በዚህ የተነሳ ኤክስፖኔንሻል ፋንክሽናችን ላይ ቤዛችን አንድ መሆን አይችልም። ለምሳሌ አንድን ባስገባ ምን እንደሚሆን ለማየት ፈልጌ በኤ ቦታ አንድ ባስገባ ኤፍ ኦፍ ኤክስ እኩል ይሆናል ዋን ሬይዝ ቱ ኤክስ ካደረግኩኝ በኋላ በኤክስ ቦታ የፈለግነውን ቁጥር ብናስገባ
ለምሳሌ እንበል ኔጌቲቭ ባስገባ ዋን ሬስቱ ኔጌቲቭ ዋን ባስገባ ዋን ሬስቱ ኔጌቲቭ ዋን ማለት ዋን ኦቨር ዋን ይሆንና ዋን ኦቨር ዋን አንድ ይሆናል። ዋን ሬስቱ ዜሮ ባስገባ ማንኛውም ቁጥር ሬስቱ ዜሮ አንድ ነው። ዋን ሬስቱ ቱ ባስገባ አንድ ነው። አንድ ጊዜ አንድ ይሰጠኛል። ዋን ሬስቱ ስሪ ባስገባ ስንትም ጊዜ በራሱ ባባዛው አንድ ነው የሚሰጠኝ። ዋን ሬስቱ 30 ባደርግ አንድም በራሱ 30 ጊዜ ባባዛው መልሼ አንድ ነው የማገኘው እና እዚህ ጋር ኤክስን ከዜሮ ተነስቼ እስከ 30 ድረስ እንኳን ብቀይረው ምንም ለውጥ አላይም እና እንዲያውም አንድ አይነት መልስ ነው የማገኘው። ስለዚህ የኤክስፖኔንሻል እንደ ሌሎች ኤክስፖኔንሻል ባህሪዎች መጨመር ወይም መቀነስ ስለማይሰጠኝ ይሄን በኤ ቦታ አንድ ማስገባት አልችልም ማለት ነው። ኤ አንድ መሆን አይችልም፣ ፖዚቲቭ መሆን አለበት ማለት ነው። በኤክስ ቦታ ግን የፈለግነውን ቁጥር ማስገባት እንችላለን።